1,750 to $1,132,775. ፔጅ ተከታዮቼና ለማትከተሉኝም ሁሉ የቤተ ክርስቲያን ደጋፊዎች ኦርቶዶክስም የሆናችሁ ያልሆናችሁ ሁሉም በሰንዳፋ ከተማ በሰፈረ ገነት ወይም በደጋጋ ሰንበቴ የሚገኘው የቅዱስ አማኑኤል ቤተክርስቲያን የደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ለማሰራት ትላንት እሁድ በቀን 16 ዓመተ ምህረት ፕሮግራም ነበረ። የእርዳታ ማሰባሰቢያ ፕሮግራም ነበረ። በዚህም የተለያዩ ከ400 ሺህ በላይ በካሽ ቃል የተገባ በጠጠር ባሸዋም በድንጋይም ብዙ ቃል የተገባ የነበረ አስደሳች ፕሮግራም ነው። በተጨማሪም ግን ይህን ለመደገፍ ፈቃደኛ የሆናችሁ ውድ የቤተክርስቲያን ልጆች የኦርቶዶክስ ቤተክርስቲያን ተዋህዶ ልጆች ወይም ሌሎችም ሁላችሁም ይህን ድጋፍ እንድታደርጉ በካሽም ይሁን በማቴሪያል በሁሉም በምትችሉት በአቅማችሁ ድጋፍ እንድታደርጉ ስንል ጥሪ አቀርባለሁ። ለምታደርጉት ቀና ትብብር፣ በጎ ስራ ከወዲሁ ለማመስገን ወዳለሁ። እንደምታዩት እዚህ ጋር ከኋላ የሚታየው መሰረት የተጣለ 4 ኮሎኖች ቤተክርስቲያን ደግፎ የሚይዙት ኮሎኖች የሚቆምበት የተጀመረ ስራ ነው። ይህን ለመስራት ደግሞ ብረት ያስፈልጋል። ብረትም እንደዚሁ የቻላችሁትን እንድትደግፉ ስል ክርስቲያናዊ ጥሬን አቀርባለሁኝ። በተጨማሪም ከዚህ ቀጥሎ የምናየው ድንጋይ በአንዳንድ በጎ ሰዎች በጎ የኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ድንጋይ በበጎ ፈቃድ ቃል በገቡት መሰረት ያወረዱት መሆኑን ያሳያል። ይህንም በማየት እናንተም ተመሳሳይ እንደዚህ አይነት ስራ እንድትሰሩ ስል ከወዲሁ ጥሬን ለማቅረብ እወዳለሁ። ለምታደርጉት ቀና ትብብር አመሰግናለሁ። አካውንቱን እለጥፋለሁ።